ቤት ውስጥ የተማርኩት። ቤተሰቦቼ እናቴም አባቴም አያቶቼም ቅድመ አያቶቼም የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች ናቸው። ግን በሆነ በታሪክ አጋጣሚ እድሜን ያጠፋሁት ትምህርት ቤት የኢቫንጀሊካል ትምህርት ቤት ውስጥ ነው። ግን እማቀው ነገር አለ። ያማቀው እግዚአብሔርን እንድፈራ እግዚአብሔርን እንዳውቅ ያደረገችኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። ክርስትናም የተነሳሁት እዛ ነው። አገርም ምጣ ያዋለደች አገር ያፈራችልን ቤተክርስቲያን እናታችን ስለሆነች በየዘመኑ መከራ ሲደርስባት ቁጭ ብሎ ማየት ነውር ነው። እግዚአብሔርም አይወደውም። እንደ ሰውም ደግሞ ሕሊናዬ ስለማይቀበለው ለዘመናት በምን ሁኔታ ነው እችን ቤተክርስቲያን የምንታደጋት ስል ቆይቻለሁኝ። ከሌሎችም ከኢቫንጀሊካል ቤተክርስቲያኖችም ከሌሎችም ጋር ያለው የተሰበረ ድልድይ እንዴት እንደሚሰራና ክርስቲያኖች የሰራዊት ጌታ ልዑል እግዚአብሔር ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ አንዱን ልጁን ሰጥቶን ለመዳን የቻልነው በዛ ነው ብሎ የሚያምን በሙሉ እርስ በርስ ድልድይ መስርቶ መገናኘት እንዲችል ራሱን ፕሮቴክት ማድረግ እንዲችል ክርስትና እንዲስፋፋ እንዲያደርግ እሱን በሚመለከት ብዙ ነገሮች አንዳንድ ነገሮች ለመስራት ሞክሬያለሁ። ግን አሁን ወደዚህ ለመመለስ ብዙ ዝርዝራ ውስጥ መግባት ትንተና ውስጥ መግባት አልፈልግም። ብዙ ተብሏል፣ ብዙ ተተንትኗል፣ በየሚዲያው ተዘግቧል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትወድም፣ ካህናት ሲታረዱ፣ ምዕመናት ሲሰደዱ፣ ማዕተባቸውን አውልቁ ተብለው ልጆች በአረብ ሀገር ሲታረዱ ማዕተባችን አናውልቅም ብለው ሲታረዱ በአይናችን አይተናል። እና ይሄ መብቃት አለበት የሚለውን እንድንነጋገር ብቻ ነው ዛሬ እዚህ የመጣሁት። እና ያለ የሌለ ዕውቀቴን፣ ማንነቴን፣ ምንነቴን በሙሉ ለዛ ለመስጠት ፈቃደኛ ነኝ። እና ዛሬ እዚህ የመጣሁት ምን እናርግ የሚለው ላይ እንድናተኩር ነው። ምን እናርግ የሚለው ላይ እንድናተኩር እና አንዳንድ የቤተክርስቲያን መሪዎች ጳጳሶችም ካህናትም ጋር እንደዚሁ መልእክት ልክ ያለሁኝ። መልእክቱ ምንድን ነው? በተለይ በአሜሪካን አገር ውስጥ ያለን ቢያንስ ከ300 እስከ 400 ሺህ የማናንስ ኢትዮጵያውያን አለን። በተለይ በዋሽንግተን ዲሲ ደረጃ ከዋይት ሃውስ በ10 20 30 ኪሎ ሜትር ክበብ ውስጥ ቢያንስ ወደ 20 የሚሆን ቤተክርስቲያኖች አሉ። ቢያንስ ከ100 ሺህ የማያንስ ህዝብ አለ። እና በተወሰነ ጊዜ በሚመጡት 30 ቀናት ውስጥ ኦርጋናይዝ አድርገን የኢትዮጵያ ኦርቶዶክስ ቤተክርስቲያን እና ካህናት ምዕመኑ የሚደርስበትን ግፍና ሰቆቃ በጠቅላላ ለአሜሪካን ህዝብ፣ ለኮንግሬስ፣ ለፕሬዚዳንቱ ከዛም አልፎ ደግሞ ለዓለም አብያተ ክርስቲያናት በሙሉ ለዓለም ህዝብ በሙሉ የምናሰማበት የኦርቶዶክስ ቤተክርስቲያን ካህናት፣ ጳጳሳት፣ ምዕመኑ በሙሉ ታቦቱን ጽላቱን ይዞ ዋሽንግተን ዲሲ ዋይት ሃውስ ፊት ለፊት ኮንግሬስ ፊት ለፊት ወተን ተደርጎ የማይታወቅ ምድር አንቀጥቅጥ የሆነ ማንንም ህሊናውን የሚቆጠቁጥ እና እቺ ቤተክርስቲያን ካልተጠበቀች የተደረገው ግፍ ካልተመረመረ ብለን የምንጠይቃቸው ጥያቄ የጻፍኩት ፕሮፖዛል አለ። አሁን ጊዜያችሁን አልወስድባችሁም። ፕሮፖዛሉን አስገባዋለሁ በኋላ። ግን አውርተን መለያየት የለብንም። እግዚአብሔርም ይፈርድብናል። የነኚህ ሰዎች ደም እጃችን ላይ ነው ያለው። ገዳዮቹ እጅ ላይ አይደለም። ይሄ ደም እኛ እጅ ላይ ነው ያለው። ምክንያቱም ማረግ የምንችለው እኛ ነን። እኛ ማረግ እንችላለን። እና የጊዜ ገደብ ያለው በ30 ቀን ውስጥ ኦርጋናይዝ አድርገን ቤተክርስቲያን በሙሉ ፈቃደኛ የሆነው ፈቃደኛ ያልሆነው ደግሞ ማን እንደሆነ በግልጽ እንዲታወቅ እናረጋለን። እንግዲህ ይሄ የእናንተ ፈቃድ ነው። እኛ እንደኔ ያለን ሰዎች እኔ አንድ ተሸክሞ ዕቃ ከአንድ ቦታ ወደ ቦታ እንደሚያደርስ ፈረስ ወይንም መጫኛ ወይንም እንደ ዕቃ እኔን ተጠቀሙብኝ፣ ያንን ለማድረግ ፈቃደኛ ነኝ። እንደኔም ደግሞ ፈቃደኛ የሆኑ
በብዙ ሺህ የሚቆጠሩ ምዕመናኖች እንዳሏችሁ አውቃለሁ። እንኳን ለመሸከምና ለመስራት ለመታረድ እንኳን ፈቃደኛ የሆኑ ምዕመናት አላት እቺ ቤተክርስቲያን። እና እንዴት ነው ይሄን ማድረግ ያቃተን? እንዴት ነው ይሄንን የቤተሰቦቻችንን የወንድሞቻችንን ደም እንዴት ነው ተሸክመን የምንኖረው? ህሊናችን እንዴት ይፈቅድልናል? እና ይሄንን ማድረግ አለብን ነው የምለው። ለአንድ ጳጳስ ይሄንን ሐሳብ ሲቀርብላቸው ምን መልስ ሰጡ? እንግዲህ ከቤተክርስቲያን ከመሪዎቹ አትጠብቁ፣ እነሱም ቢያሉ እንደሆነ እናንተ አታረጉም ወይ የሚል መልስ ሰጥተዋል። ልክ እውነታቸውን ነው። እምቢ የሚሉ አይመስለኝም። ጳጳሶቹ ይሄንን አንመራም የሚሉ አይመስለኝም። መንጋው ሲበላ መንጋው ሲያልቅ እረኛው ለመንጋው ህይወቱን መስጠት አለበት ነው የሚለው እግዚአብሔር ቃል። እሱን እንደሚያደርጉ ተስፋ አረጋለሁ። ካላረጉ ግን ከላይ ወደ ታች የሚወርድ ነገር ከሌለ ከታች ወደ ላይ መውጣት አለበት የሚለውን ነው መናገር የምፈልገው። ብዙ ጊዜ አልወስድባችሁም። ነገር ግን ተቋማትም አሉ በዓለም ዙሪያ። አንድ ጊዜ የሞከርነው ነገር አለ። ግብ ሲሰራ ዶክመንት የሚደረግበት ፕሮሰስ እና ፕሮሲጀር አለ። የሆነ ተቋም አለ በዓለም ላይ። አንድ ጊዜ ሞክረናል። እንትና ጋር ማን ነው የዚህ አብያተ ክርስቲያናት ያሬድ ኃይለማርያም ጋር ሞክረናል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚደረግባትን ግፍ ዶክመንት እየተደረገ ለማነው ኢንተርናሽናል አይሲሲ የሚደርስበት ደረጃ አለ። እዛ ውስጥም ደግሞ እንደዚሁ አንድ የቤተክርስቲያን መሪ እዛ ውስጥ ገብተው የሆነ ነገር ተጀምሮ እሱ ሁሉ ቀረ፣ ተኮላሸ እና ይሄን ሁሉ እንደገና እንመርምረው። መልሼ እሱንም ላቀርብላችሁ እችላለሁ እንዴት እንደተደረገ ያ ተቋም ምን እንደሆነ። ነገር ግን አሁን ባለንበት ደረጃ እስከ መጨረሻው ድረስ የሚቃጠሉ የኦርቶዶክስ ቤተክርስቲያኖች አይደንቲፋይ ማድረግ ይቻላል። ቀይ አድርገን ወደፊት ደግሞ እነኚህ ናቸው ታርጌት የምንላቸው አሉ። እነሱን ሁሉ ለኮንግሬስ፣ ለፕሬዚዳንት ትራምፕ፣ ለዩናይትድ ኔሽንስ፣ ለዓለም የቤተ ክርስቲያናት ህብረቶች በሙሉ አሳይተን የዓለም አይን እነሱ ላይ እንዲሆን ማድረግ የኛ ግዴታ ነው። ማድረግም እንችላለን እና ትንተናው ዝርዘራው በሙሉ ይቁምና ወደ ስራ እንሂድ ለማለት ነው የመጣሁት። እኔም ደግሞ እንደ አንድ እንደሚጫን ፈረስ ወይንም እንደሚጎተት ጋሪ ተጠቀሙብኝ፣ ፈቃደኛ ነኝ። ያለኝን በሙሉ ለመስጠት ፈቃደኛ ነኝ። እንደኔም ያሉ ብዙ ሰዎች አሉ። ከናንተ ደረጃ ቆሜ መናገር አልችልም። የእግዚአብሔር ቃልንም በዚህ ዙሪያ እናንተ ካላችሁት በላይ ምንም ነገር የሚባል ነገር የለም። የሚባለው ነገር ሁሉ ተብሏል። አሁን ወደ ስራ እንዴት እንግባ ነው። እዛ ላይ ላገለግላችሁ እችላለሁ ለማለት ነው። እግዚአብሔር አክብራችሁ እኔን ለማዳመጥ ጊዜ ስለወሰዳችሁ አመሰግናለሁ። ዳኛቸው ተሾመ ከሎስ አንጀለስ። ክብር ይስጥልን አቶ ዳኛቸው። በእውነቱ ጊዜዎትን ሰጥተው ያለዎትን ቁጭት ያለዎትን ስሜትና የሚያስቡትን ወርቃማ መልካም ሐሳብ ስላካፈሉን ክብር ይስጥልን እንላለን። ከዚህ በመቀጠል ለተወሰኑ ደቂቃዎች ደግሞ ወንድማችን ፋንታሁን ዋቄ በሱ በኩል ያለውን ሐሳብና መልእክት የሚያስተላልፍበት ክፍለ ጊዜ ነው የሚሆነው። ወደ ክቡር ወንድማችን እንሸጋገራለን። ጤና ይስጥልኝ አባቶች፣ ባርኩኝ፣ ፍቱኝ። እኔ መነሻ ማረገው በእውነት ይህን ጉባኤ ወጣችሁ ወርዳችሁ ያዘጋጃችሁ ወንድሞቼ አባቶቼ ብዙ ክብር ይገባቸዋል። በዚህ
ግርግርና የሰዓት ውድነት መከራ በሚያሳይበት ዘመን የወገኖቻችን ጥፋትና እልቂት፣ ስደት፣ ሀዘንና ለቅሶ እንቅልፍ ነስቷችሁ ይሄንን ያዘጋጃችሁልን እግዚአብሔር ይስጥልን። እኔ መነሻ ማረገው እንደ ሐሳቤን ለመስጠት ክቡር ጸባቴ ካነሱት እና ከዋናው መሪ ቃል ነው። የኛም በባህል ትምህርት ግራ መጋባት እና አንድነት ማጣት ሁሉ በታትኖናል። ስለዚህ ሃይማኖትን መከላከል የምትለዋን ቃል በተለያየ መንገድ እየተረጎምን ሃይማኖትና ፖለቲካ ይለያያል የሚል ሰባኪ በአውደ ምሕረታችን እንደሚልና ይሄን ያላረጉትን በግራ እንደሚያቆም ተነግሯል። መች አይተንህ ተርበህ አይተንህ አበላንህ፣ መች ተጠምተህ አይተንህ አጠጣንህ ሲሉት ከነዚህ ከተናናሾቹ ለአንዱ ያደረጋችሁት ለኔ ያደረጋችሁት በሚለው ትምህርት እኛ በዚህ ምድር ስንኖር ያለብንን ኃላፊነት በአንድ መስመር ጠቅልሎ ነግሮናል ጌታችን መድኃኒታችን ኢየሱስ ክርስቶስ። የመዳናችን ሚስጥር ከሰው ጋር የተገናኘ ነው። ሃይማኖታችን የሚተረጎመው በሰው ላይ ባለን እይታ፣ ለሰው በምናደርገው፣ በሰው ላይ በምናደርገው፣ ለሰው በምናደርገው ነው። አሁን የመጣብን አስተምሮ ቤተ መቅደስና ማህሌት በዓት ከሶስቱ ውጪ ሃይማኖትን አትግለጥ የሚል ትምህርት ነው የመጣው። ቤተ መቅደስ ግለጠው የሚገለጥ ነገር የለም፣ ሚስጥር ነበር የሚፈጸመው። ስትወጣ ዝም በል ዓለምን መስለ ኑር የሚል የጠላት የወራሪዎች ስብከት መጥቶብናል። እየታረድን ደማችን እየፈሰሰ ጨፍሩ፣ እልል በሉ፣ አጨብጭቡ የሚባሉ ዘምተውብናል። ከውጪ ጠላት ጋራ ተናቦ የሚያጠፋን ያለ ኃይል ይመስላል፣ ያለ ኃይል ያለ ይመስላል። ስለዚህ አባታችን ለሃይማኖት መከላከል በምትለው ቃል ውስጥ ያለው ምንድን ነው? ሃይማኖትን መከላከል ማለት ምን ማለት ነው? እኔ እሱ ላይ ነው መናገር የምፈልገው እና ቤተክርስቲያን ከመከፈሏም መከፈል እንኳን አይባልም ጥለዋት ሌሎቹ አዳዲስ አስተምሮ ከመፍጠራቸው በፊት የነበሩ ቅዱሳን አበውም በተለይ ባስልዮስን አንድ አረፍተ ነገር እዋሳለሁ። ቅዱስ ባስልዮስ በዘመኑ ሆስፒታል ሲሰራ፣ ድሃ ሲረዳ፣ መርጃ ሲያቋቁም ኖሯል። በትምህርቱ ውስጥ ምን ይላል? ትምህርቱ ወደ እንግሊዝኛ ተርጉሞ ያስቀመጡ ሰዎች ያሉትን አረፍተ ነገር ነው የምለው። እኔ የሱርስት ቋንቋ ስለማልችል በእንግሊዝኛ ያሉትን ማለት ነው። There is no holiness without public engagement። ምን ማለት ነው? ከማህበረሰብ፣ ከአስተዳደር፣ ከፖለቲካ ጉዳይ ተሳትፎ ውጪ ቅድስና የለም ነው የሚለው። ቅድስና የለም ነው የሚለው። የሊዮን ኢራኒየስ ኦፍ ዘ ሊዮን የሚሉትም በካርቴጅ የነበረው አውግስጢኖስም ጎርጎሪዮስ ዘኑሲስም በዘመናቸው የተነሱ አላውያን ነገስታትን በተለይ አንዱ ጎርጎሪዮስ ዘኑሲስ አብሮት የተማረው ቴዎሎጂ የተማረው ንጉስ ሲሆን በሮም ሃይማኖቱን ቀይሮ የቀደመውን የሮማ ጣዖት መልሶ ለመመስረትና ካህናተ ጣዖትን ከፍ ለማድረግ ባደረገው ጥረት ብዙ ጽፈውለታል አባቶቻችን። እነሱን እንኳን እናረግ ከነገስታቱ ጋራ እንዴት እንደተዋጉ፣ በቤተ መቅደስ እንዳልተወሰኑ፣ በበዓት እንዳልተደበቁ፣ እነ እንጦንስ ሁሉ መከራ ሲመጣ በበዓታቸው ወጥተው ህዝብ ለማጽናናት ከተማ እንደገቡ ያሳያል።
ሃይማኖታችንና ታሪካችን። ዛሬ እየተመካከርን እናሻግራቸዋለን ብለው እንደ ከብት ለእርድ የሚያቀርቡን ግን ቤታችን ወርሰዋል። እንዳውም መንበር ለመገልበጥ የብልጽግናን ሰራዊት ተጠቅመው ክርስቲያንን በጥይት የሚያስደበድቡ እስላምን በሬ አስይዘው አላሁ አክበር እያሰኙ ቤተ መቅደስ የሚያስገቡትን በሻሸመኔ አይተናል። የውጭ ጠላት የበረታብን የውስጥ ድክመት ስላጋጠመን ነው እንጂ እኛ ብዙሃን ነን፣ አናሳ አይደለንም። ባለ ታሪኮች ነን፣ ታሪክ አልባ አይደለንም። ባለ አገሮች ነን፣ አገር ሰርተናል። እውነተኞች ነን። እውነትን ከክርስቶስ ከሐዋርያቱ ተቀብለናል። መንገድ ላይ የሰራነው እምነት የለም። በፍልስፍና የቀየጥነውም መንገድ የለም። ዛሬ ፊት ለፊታችን ቁጭ ያሉ መነኮሳትም የሚናገሩ ካህናትና አባቶች ያንኑ የመጀመሪያው ምንጭ ነው የሚናገሩት። አንድም ራሳቸው ያመነጩት የላቸውም። አሁን ግን ምንደኞች መሃል ላይ መጥተው አዲስ ትምህርት አስተምረውናል። ተገደል የሚል ተገደል ዝም ብለን እናሻግራቸዋለን። እስኪ ሬሳ ነው የሚያሻግሩት ብለን እንጠይቃቸዋለን። እኔ ነኝ የምሻገረው። እኔ የምሻገር ከሆነ በመንፈሳዊ ትምህርትም ሳልስት ርስትም ሳላጣ ቤተሰቦቼ ሳይጠፉ ነው መሻገር ያለብኝ። ሰማዕትነቱን ለግሌ ይተውልኝ፣ እንደረኛ ግን ህዝቡን ሁሉ ነው ለማሻገር። ሰማዕትነቱ የግል ውሳኔ ነው። እንደ ጠባቂ እንደረኛ ግን ማህበረሰቡ ነው የሚጠበቀውና ሃይማኖትን መከላከል የሚለው ቃል ውስጥ ወደ 5 ወይ 6 ነጥቦች ማንሳት እንችላለን። መምህር አንዱ ሃይማኖት እምነት በእግዚአብሔር ታምኖ መኖር ነው። መኖር የምትለው ውስጥ ቦታ አለ። ቦታ ለመኖር ቦታ ላይ ነው። በአካል ስላለን ስፔስ እንፈልጋለን፣ ቦታ ጊዜ እንፈልጋለን። አንዱ ቦታ ነው። ሃይማኖት መከላከል ማለት ቦታ መከላከል ነው። ቤተ መቅደስን፣ እርሻን፣ ርስትን፣ ቤተሰብን ይጨምራል ማለት። ስለዚህ አንዱ ቦታ ነው። አሁን እየተሳደድ ነው፣ የተነጠቅን ነው። ለጥምቀተ ባህር እንኳን ልመና ላይ ነን። ሀገር እንደሌለው ስደተኛ ልመና ላይ ነን። ስለዚህ ሃይማኖትን መከላከል ቦታን መከላከል ይጨምራል ማለት ነው። ሁለተኛው ሃይማኖትን መከላከል ታሪክን መከላከል ይጨምራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና እሷ የሰራቻት ሀገር ታሪክ የተቀደሰ ታሪክ ነው። በታሪክ ጉዞ ውስጥ አባታችን ቅድም እንደገለጹት ክፋት የሰሩ ቤተክርስቲያን ከቀባቻቸው በኋላ በሰውነታቸው ክፋት የሰሩ ሰዎች አሉ። መልሳ ገስጻቸው፣ መልሳ ተዋግታቸው ታውቃለች። ነገስታትን ቅድም አባታችን ያነሱት አቡነ ሲሞንም የሞቱት በዚህ ውጊያ ውስጥ ነው። ከቀቡት ንጉስ ጋር ተዋግተው ነው። የቤተክርስቲያንን ተልእኮም የተቃረነ ክደት ስላመጣ ማለት ነው። እና አሮን ዘመቄትም የተገረፉት አባ ጊዮርጊስን መከራ የተቀበለው እውነት በማስረጃቸው ነው። ስለዚህ ታሪክን፣ እውነትን መከላከል አንዱ ሃይማኖትን መከላከል ነው። ቦታን እንከላከላለን፣ ታሪክን እንከላከላለን። አሁን የተዘመተብን ከክብረ ነገስት ጀምሮ ገድሎቻችንን ቅዱሳኑን በብሔር የማስቀመጥ እና አጥፊና የአጥፊ እምነት መሪ ብሎ የመክሰስ ደረጃ የተደረሰበትና እኛ አፋችን የዘጋበት ዘመን ላይ ነው ያለነውና ለዚህ ምላሽ መስጠት አለብን። አንዱ መፍትሄ እሱ ነው። አቡነ ተክለ ሃይማኖትን አንስቶ የሚወክስ አቡነ ጴጥሮስ ሰማዕቱን አንስቶ በአሉታዊነት ወይንም በጎሳ የሚፈርጅ በራሱ ልክ ከርክሞ አሳንሶ ዘር ሊያስመስለው የሚፈልግ እሱም መከላከል አለብን፣ ማውገዝ አለብን። በክህነታችን በእውቀታችን መርታት፣ በክህነታችን ማውገዝ። በተለይ ቤተሰብ ሲሆን ውግዘት የሚገባው ከገባው ማለት ነው። ቤተሰብ ሆኖ እንዲህ አይነቱን ታሪክ የሚያራምድን መከላከል ነው አንዱ አክሽን፣ ስራችን መሆን አለበት። ሌላኛው ትውፊት ነው። ትውፊቱ ይሄን የተቀደሰ ህይወት በቅብብሎሽ ያመጣነው ነው። ይሄም መከላከል ሃይማኖትን መከላከል ነው። ከልብሳችን ጀምሮ መላእክቱ የለበሱትን ነጭ ልብስ የነዛ ወገን ነን ስንል ስለለበስን ይህ ነፍስ የነፍጠኛ ነው እስከ ማለት ያስተማሩትን የራሳችንን ልጆች የራሳችን ቤተሰብ ያጠመቅናቸውን ልጆች ከትውፊታችን ከምልክታችን ጋር ሁሉ የሚዋጉትን
ማስተማር የኛ የሆኑትን የክህነት ሚስጥር የሚገባቸውን በውግዘት በድንቁርና ያጠፉትን በትምህርት ጠላት የሆነውን ደግሞ በእውቀትና በሙግት መከላከል ነው። ይሄ ትውፊት መከላከል ነው። ሌላኛው መቅደስን መከላከል ነው። መቅደስ ያለ ካህን የለም። ካህን ያለ አብነት ትምህርት ቤት የለም። አብነት ትምህርት ቤት ያለ ገዳማውያን የለም። እነዚህ ሰንሰለቶች ስራዬ ብሎ መከላከል ካህናትን መጠበቅ፣ መምህራንን መጠበቅ፣ ቤተ መቅደሱን መጠበቅ፣ ንዋየ ቅድሳቱን መጠበቅ ሃይማኖትን መከላከል ነው። ሃይማኖታችንን የምንከላከለው ካህናት አባቶቻችንን ገዳማትንና የወንበር መምህራንን በመጠበቅ ነው። በአሁኑ ጊዜ የአርሲ እልቂትን የተናገሩ መምህራንን የብልጽግና መንግስት ለቅሞ ነው የሚያስረው። ከጎንደር እስከ አዲስ አበባ ቤተክርስቲያንም በከዱ ሰዎች የውስጥ አርበኞች ስም ዝርዝር እየተሰጠው አውደ ምሕረት ላይ ያስተማሩት እየተመዘገበና እየተቀዳ ድምጻቸው ለጠላት እየተሰጠ መምህራኖቻችን እየታሰሩ ነው። በሴኩላር ፖለቲካ ስም በሰሜኑ ሀገራችን ክፍል ያለውን የህልውና ተጋድሎ ውስጥ ያሉትን ኦርቶዶክሳውያን መስቀል አደረጋችሁ ተብለው አስተማራችሁ ተብለው የሚሳደዱ አባቶቻችን ገደል ገብተው የተሰባበሩ ወንበራቸውን አጥፈው ጫካ የገቡ እያስተማሩ በአውደ ምሕረት በጥይት ተደብድበው የተገደሉ በጎጃም በጎንደር አሉ። ከጎንደር ከተማ ፈልሰው በየጫካው በቋራ በምን የሚንከራተቱ አባቶቻችን አሉ። በቅርብ ጊዜ መምህራን የሰበሰቡበት ቦታ ጥቆማ ተደርጎ በድሮን እንዲገደሉ ተደርገዋል። ሊቃውንት ይሄን መከላከል ለዚህ መቆም በያለንበት ገበሬ መምህር ከተማ አይልም። ይሄ ሃይማኖትን መከላከል ነው። አባቶችን መጠበቅ። እነሱ ታጣቂ አይደሉም፣ ጄኔራሎች አይደሉም፣ ሰይፍ አልመዘዙም። ብርሃናችንን ለማጥፋት እውነተኞቹን እያጠፉ ሐሰተኞችን ከፍ እያረጉ ጠላቶቻችን ቤተክርስቲያናችንን ኦርቶዶክሳዊነት ስሟ ብቻ ቀርቶ ወደ ሌላ አይነት ቤተክርስቲያን እየቀየሯት ነው። ይሄንን መከላከል የእያንዳንዳችን ስራ ነው። የእያንዳንዳችን ስራ ነው። ሌላው የመጨረሻው ህዝብን መከላከል ነው። ካህኑም ምዕመኑም ቦታውም ሰዓቱም መቅደሱም ያለው ህዝብ ውስጥ ነው። ህዝብ ነው። እንደ ማህበረሰብ ነው። አንድ ማህበረሰብ በታሪኩ በእምነቱ በሚያንጸባርቀው ትውፊት እና በባህሉ ተለይቶ ሲጠቃ ያን ማህበረሰብ መከላከል ቤተክርስቲያንና እምነትን መከላከል ነው። አሁን የተምታታብን ሰዎች ለህልውናቸው ታገሉ ሲባል ለሃይማኖታቸውም ለታሪካቸውም ለቦታቸውም ለስፔስም ለመንፈስም መሆኑን እንረሳና ሃይማኖት ነው እኔ የማወራው እንጂ እዛ ውስጥ አልገባም የሚል ማደዛዣ ይዘው ይቀርባሉ። እነዚህ ጠላት የወከላቸው መምህራን ናቸው ብለን መፈረጅ መቻል አለብን። ተርቢያ አብልታችሁኛል ማለት የሚታየውን ሰው መከላከል ነው። የሚታየው ሰው ደግሞ በማንነቱ ተፈርጆ እያለቀ ነው። ከእምነቱ ባገኘው ጽናት ከእምነቱ ባገኘው አስተምሮ የአውሮፓ ወራሪዎች ድል ስለነሳ ብቻ ጀግንነቱ ጠላት አስደርጎት ሀገር በቀል የወራሪዎች ተላላኪ የሆኑ ሰዎች የዘር ፓርቲ መስርተው ነፃ አውጪ ነን ብለው ኦርቶዶክሳዊነትና ኢትዮጵያዊነትን የሚያንጸባርቀውን ክፍለ ህዝብ መርጠው እየፈጁ ነው። ያ ራሱን ለመከላከል ሲነሳ ያንን ማንነታችንን ነው የሚከላከለው፣ ስጋውን ብቻ አይደለም። ስለዚህ ለዚህ የቆሙ ሰዎችን ሳናፍር ሳንቅለሰለስ ለእውነት የቆሙትን ቋንቋቸውን ፈልገን ሳይሆን ጋሞም ከሆነ ራሱን ጋሞ ካለ፣ ኦሮሞም ከሆነ ራሱን ኦሮሞ ካለ፣ አማራ ከሆነ ራሱን አማራ ካለ፣ ትግሬ ከሆነ ራሱን ትግሬ ካለ ያን የተጠራበትን ስሙን ሳይሆን የሚከላከለውን ቁም ነገሩን በሃይማኖታችን ሚዛን ለክተን መደገፍ፣ አብሮ መቆም፣ ማስተማር አለብን።
እኛን ያኖር ሀገር የሰጠንን ትውፊት የተሸከመ ህዝብ ሲጠፋ አይኔ ሃይማኖት ብቻ ነኝ ማለት ተርቤ ታምሜ ጠይቃችሁኛል የሚለውን መካድ ነው የሚሆነው። ሃይማኖት የቤተ መቅደስ የማህሌትና የበዓት ብቻ ያስመስላል። ለዚህ ነው there is no holiness without public engagement። ከህዝብም ከማህበረሰብም ከፖለቲካም ኢንጌጅ ሳናረግ መስተጋብር ሳይኖረን ከቤተ መቅደስ የነሳነውን ብርሃን ሳናበራለት ቅድስና የለም ነው የሚለው ቅዱስ ባስልዮስ። እና አባታችን ሃይማኖትን መከላከል የምትለው ቃል ውስጥ እጅግ ብዙ ትርጉሞች ስላሉን እኔ መልእክት ቤታችን ውስጥ ሆነው የሚያደነዝዙንን ጠላቶቻችን ሽፋን የሚሰጡትን ደማቅ ባህልና ደማቅ ሕንፃ ያስመረቁ የሚያስተኙትን ከውጪ ደግሞ ስማችንን ታሪካችንን ቤተክርስቲያናችንን ባለዋላችበት ስሟን የሚያጠፉትን የተልእኮ አካል አድርጋ ህዝብ የጠበቀችባቸውን ነገስታት በሐሰት የሚከሱትን የሐሰት ትርክት የሚያመነጩትን የመጋደል ግዴታ ስላለብን አትግደል ተጋደል ይሄን ሁሉ ይጨምራል የሚል እይታ ነው ያለኝ። በአሁኑ ጊዜ እየተካሄደ ያለው እልቂት በመንግስት በራሱ ነው። ለዚህ ብዙ ማስረጃዎችን ይሄ መድረክ ላይ ፈቅድልኝ ይችላል ብዙ ማስረጃዎችን ማቅረብ ይቻላል። ትላንትና አባቶቻችን አሰኮ ወረዳ በዚህ ሳምንት የተፈጁትና የተፈናቀሉትን ለማጽናናት እንሄዳለን ብለው እርዳታ ይዘው ይሄዳሉ። የኦሮሚያ መንግስት መንገድ ላይ ሲደርሱ ግጭት ስላለ ተመለሱ ይላቸዋል። መለሳቸው። ለምን? ከደረሱ ከህዝቡ አፍ የተደረገባቸውን እንዳይሰሙ መለሷቸው። እነሱም በብዙ ጫጫታ እንደሄዱ ብናውቅም መሄዳቸው መልካም ነውና ሲመለሱ እነሱ በተመለሱ 10 ደቂቃ ባልሞላበት ውስጥ ሰራዊት ልከው ስደተኛው ጋር ጳጳሳት ሊመጡ ስለሆነ ተበተኑ ብለው ከካምፕ እየበተኑ ወደ ቀጠር ሰደዷቸው እንዳይታዩ በቦታው አባቶች እንዳያገኙ። አባቶችን ከመመለሳቸው አንድ ቀን በፊት ከካምፕ እየደበደቡ ወደ ጫካ ሲበትኗቸው ነበር። መለሷቸው። በ10 ደቂቃ ውስጥ ደግሞ ራሳቸው እዛ ተገኙ። ግጭት ቢኖር ኖሮ እንዴት አድርገው አልፎ እዛ ሄዱ? በ10 ደቂቃ ነበሩ ራሳቸው መንገድ ላይ። ስለዚህ ይሄ መንግስት አሬንጅመንት ነው። ሁለተኛ ከተፈናቃዮቹ አንደበት የምንሰማው የሚገሉን ሰዎች እየመጡ ነው፣ ወይ አስታጥቁን ወይ ጠብቁን ብለን ለዘመናት እየጠየቅን ነው። ግድያ እየተካሄደ ነው አልናቸው። አይ ጥበቃ አለን አሉን። እኛ ራሱ ታጣቂ አለን ይሉናል። በዛ ላይ ሽት ስጡን ጥይት እንድንሰጣቸው ብር አንጡ ብሎ ብራችንን ገፈፉን። ጥይቱን ከለከሉ። ሰዎቹ ሊገሉን ሲመጡ የተወሰነ ደቂቃ ሲቀር ምን መድኃኒዓለም የሚባል ቦታ ሲደርሱ በስልክ ተደዋውለው ይመስለናል ጠባቂ የተባሉት ትንሽ ሰዎች እንኳን ቦታውን ለቀው እንዲሄዱ ትእዛዝ ተሰጣቸውና ለቀው ሄዱ። ከዛ በኋላ መጥተው አረዱን ነው የሚሉት። ይሄንን የሚያረጋግጥ የተጠለፈው ስልክ የሚነግረው በኦሮምኛ የተነገረው ይዱና እጃቸው ይሄን እምቢ የሚል የሚተኩስ ካለ ግደሏቸው፣ ህዝቡን ሰራዊቱን ልቀቁባቸው፣ አትከላከሉ የሚል ትእዛዝ በስልክ ሲሰጥ ተቀርቷል። ይሄ መንግስት መዋቅር ነው። እኔ ደግሞ የግል ምስክር ልሆን የመጨረሻዬ ነው። እኔ የግል ምስክር ነው። በግል በራሴ በ2011 ወይ 11 ይመስለኛል ከፍተኛ እልቂት በተካሄደ ጊዜ አዋሳም 11 ብለው እንደዛ ባደረጉ ጊዜ ጅጅጋም እልቂት በተፈጸመ ጊዜ በአጠቃላይ ኢትዮጵያ ውስጥ የሚካሄደውን ይሄን ነገር ስትራክቸር ማስቆም አለብን በሚል የጴጥሮሳውያን ማህበረ ቅዱሳን ሌሎቹ ንቅናቄ አባቶች ደግሞ መነኮሳት ተጨምሮ አንድ ትልቅ ኮሚቴ ተቋቋመ። ያ ኮሚቴ ጠቅላይ ሚኒስትሩ ጋር ሄደ። የመስከረም 4ቱ ሰልፍ እንዲዘጋጅ ባልን ጊዜ ማለት ነው። ጠቅላይ ሚኒስትሩ አንድ ቲዮሬቲካሊ በድንፍ ሐሳብ ደረጃ በጣም ጥሩ የሆነ ሐሳብ አቀረቡ። እንግዲህ የማታለል አካል መሆኑን እኛ አናቅም ነበረ። ቁማሩ ለካ ያ ቁማር ነው። ሲመልስ ቁማር ነው ያለው። ምን አሉን? ሰልፍ ካዘጋጃችሁ እኔ ገና አዲስ ቢሮ መያዜ ነው። ደህንነቱ፣ ጥበቃው፣ ምኑ ሁሉ እዝ ገና በደንብ አልተቆጣጠርኩትም። ይሄ ሁሉ እኛን ለማታለል የተደረገ እንደሆነ አሁን ቆይቼ ነው የማውቀው። ስለዚህ ሰልፍ ብትሰለፉ የምታገኙት ጥቅም
እንዲህ ሆነናል ደብዳቤ ማቅረብ ነው እኔም መቀበል ነው ከዛ እንፈታለን ብዬ መሸኘት ነው ከዛ ለመፍታት መጣር ነው ሌላ መንገድ የለም በሰልፍ ወዲያው የሚለወጥ ነገር የለም ስለዚህ እኔ ምክር ሐሳብ ላቅርብላችሁ ጥቃቱ የተፈጸመበት ክልል 9 ክልል በሙሉ ከኦርቶዶክስ ቤተክርስቲያን ከየክልሉ የፖሊስ ኮሚሽንና ፕሬዝዳንት ጋር ልጥራላችሁና እነሱ በሚሰጧችሁ ኮሚቴ ይቋቋም ከቤተክርስቲያን አንድ ከክልሉ አንድ 9 ቦታ ተከፍለም ማለት ነውኛ ጥቃቱ የሆነበት ቦታ ሂዱ ጥቃቱ ማን ፈጸመው እንዴት ተፈጸመ እንዴት ይቀራል የሚለውን ተወያዩ ማንንም እንዳይካካድ እዛው በሄዳችሁበት ቦታ ላይ ተፈራረሙ ቀበሌም ከሆነ ቀበሌ እሱን ወደ መሃል አምጡልኝ የክልል ፕሬዝዳንቶችና የጸጥታ ክፍሉን ሰብስቤ መፍትሄው ላይ መንግስታዊ ማህተም አድርገንበት እንዲፈጸም እናረጋለን እናንተ የቀየሳችሁትን አሉን ይሄ በጣም የሚያጓጓ በጣም የሚያስደስት ስለሆነ ሰልፉን ሰርዘን ኮሚቴ አቋቁመን ወደ የክልሎቹ ተበተንን መንግስታዊ ጥቃት መሆኑን ልነግራችሁ ነው አሁን ይሄን የሚያምር ነገር እንቢ ማለት አይቻልም ሰልፍ መሰረት አይደለም ይሄ ትርፋማ ስለሆነ በሰልፍ ይሄን ሁሉ አናገኝም ብዙ ሰው ሰልፍ ተሰረዘ ብሎ ሲወቅስ ይውላል ከዛ ተነስተን ወደ ክልሉ ተበተንን እኔ የደረሰኝ ኦሮሚኛ ስለምናገር ኦሮሚያ ነው የኦሮሞ መንግስት ሽመልስን በዛን ጊዜ ክልሉን ጸጥታ ቀና ያደታን ዶዶላ ሰው ሲያስፈጅ የነበረና ያደገ ኢብራሂምን እነዚህ ሁሉ በስብሰባ እናገኛቸው ነበር ፕሬዝዳንቱንም እናገኛለን የፖሊስ ኮሚሽነሩንም ያኔ ማን የሚባል ነው ሀብታሙ ነው ማን ነው አሁን ተቀይሯል ወዲያው አይ ቲንክ በደንብ አልገል ብሎ ነው መሰለኝ ቀይረውታል እነሱ ነበር ሌሎቹ ወንድሞቻችን አዋሳ የሄዱት ድሬዳዋ የሄዱት ሶማሌ የሄዱት እንደተባለው ተወያይተው ችግሩ ላይ ተስማምተውና ተፈራርመው እነዛ የጅጅጋ አብያተ ክርስቲያን ተመልሰው እንዲሰሩ ሰው እንዲመለስ ባይፈጸም እንኳን ቢያንስ በወረቀት ደረጃ ተስማምተው ተመለሱ እኛ ኦሮሚያ ነው ግን አንደኛ ኮሚቴ አናቋቁምም እኛ በራሳችን መዋቅር ነው መረጃ ምን ሰበስበው ሁለተኛ እናንተ እኔን በተለይ ስለተከራከር አንተ ያን ጊዜ አብን የሚባል የአማራ ድርጅት ተቋቁሞ ነበር የአማራ ብሔራዊ ንቅናቄ የሚባል አንተ ሰውዬ የሃይማኖት አላማ ሳይሆን ያለ አንተ አብን ነህ ብሎኛል ቀና ያለት ለምን 16 መፍትሄ ይዘን ስለሄድ 16 የኢትዮጵያ ቤተክርስቲያን ስደትና የኢትዮጵያ ረብሻ ሊያስቆሙ የሚችሉ 16 ፕሮፖዛል ማን ነው ነጥቦች ይዘር ነው እነዚህ ነጥቦች ማህበራዊ ፖለቲካዊ ሌሎቹንም ደረጃ ያላቸው ሃይማኖታዊ ተብሎ ተከፋፍለው 16 መፍትሄዎች ናቸው እዚህ መፍትሄ ውስጥ ይሄንን ሰውዬ ያስቆጣው የኦሮሚያን ባለስልጣን ያስቆጣው ኦርቶዶክሳውያን ተዘርዝረው ከማንኛውም ስልጣን እንዲወገዱ መረጃ እንዳይኖራቸው ትጥቅ እንዳይዙ ሀብት እንዳያፈሩ ከ75000 በላይ ሱቆችን በሽመልስ አብዲሳ ፊርማ ነጥቀው እንዲደህዩ መደረጉን አንስተን ኦርቶዶክስ ወደ መዋቅሩ ይግባ የምትል ቃል ልክ ሲሰማ እኛ በሃይማኖት አይደለም መዋቅር የዘረዘር ነው አንተ አብን ያለው ያን ጊዜ ነው ይሄም ያሳየን መንግስት የኦርቶዶክስ ዘር ማጥፋት እቅድን በኦሮሚያ መዋቅር ውስጥ መዘርጋቱን ነው ያኔ የተማርኩት ከዛ በኋላ ነው እንግዲህ ሞአም መመስረት ቁጣ ይመጣብን ማለት መንግስታዊ መሆኑ ያኔ ነው ያወቅነው ስለዚህ አሁን የሚካሄደው መንግስታዊ ነው ከኦሮሚያ ወጥቶ ወደ ሰሜን ልቂት ሄዷል በጦርነትና ህግ በማስከበር ስም ዋት የሚባል መቅሰፍት እግዚአብሔር ሰጥቶናል ህፃናት አንጋግቶ በሚሊዮን ያስጨርሳል ከነዚህ ጋር ሆኖ ሃይማኖት የሌለው የካዲዎች ስብስብ ማለት ነው ስለዚህ ኦርቶዶክስ በዚህም እያለቀ ስለሆነ አትግደል ሃይማኖትን ተከላከል ማለት ቅድም ያለውን ይጣራል ቦታችንን ታሪካችንን ፊታችንን ህዝባችንን በሙሉ የመጠበቅ ኃላፊነት የእያንዳንዳችን የኦርቶዶክሳውያን ስለሆነ ቅድም ወንድማችን ያቀረበው ባላችሁት መንገድ ሁሉ ለዓለም በመጮህም
በሆነ ሁሉ እንድንዋጋ እንድንጋደል የሚጣራ ሞቶ ስለሆነ ኦርቶዶክሳውያን ብዙ ነን፣ ብዙ አዋቂዎች መካከላችን አሉ። የዓለም አብያተ ክርስቲያናትንም ብር የሚሰጡትና የሚደግፉትን ድሮን የሚፈቅዱለትን ምዕራባውያንንም እነሱን ሁሉ ቻሌንጅ ማድረግ አለብን ነው። እግዚአብሔር ይስጥልኝ። በዚህ ላብቃ። ወንድማችን ክብር ይስጥልን። በእውነቱ እንግዲህ ያለንበት ጊዜ በጣም በርቀትና በጥልቀት ማሰብን የሚጠይቅ ቁርጥ ህሊናን የሚፈልግ ዋጋ ለመክፈል መዘጋጀትን የሚጠይቅ ነው። ይህ ከመሆኑ አንፃር ነው እንግዲህ ይሄ የበይነ መረብ ውይይትም የተዘጋጀው። አለመግደል መግደል ኃጢአት የመሆኑን ያህል እጅን አጣምሮ በዝምታ ታሪክን፣ ሃይማኖትን፣ ትውልድን ለጥፋትና ለሞት መዳረግም የዛ ነው ያህል ከመግደል ያልተናነሰ ነው። አትግደል ሲል ሌላውን ብቻ አይደለም ራስንም መግደል አይፈቀድም። ከቤታቸው ለተፈናቀሉት እና በዚህ ደረጃ በጥልቀትና በሰፊ መዳሰስ አስፈላጊ በመሆኑ ነው እንግዲህ ወደ ተግባር እንዴት እንግባ የሚለው ሐሳብ ላይ ውይይት እና ሐሳብ እየተሰጠ ያለው። አሁንም ወደ ቀጣይ ክፍለ ጊዜ ወደ ሌላ መልእክት አስተላላፊ ነው የምንሸጋገረው። ከዚህ በመቀጠል አባቴ ቀሲስ ነዋይ ካሳሁን ለተወሰኑ ደቂቃዎች ክፍለ ጊዜውን ወስዶ መልእክት የሚያስተላልፍልን ይሆናል። ክቡር አባቴ ክፍለ ጊዜው ያንተ ነው። አንድ ተረት አለ። እዚች ጋር ሁሉም ተነካክቷል። የተነካካውን መልሼ ብለው ያው አጠር አዳችሁን ነው የምናገረው። ሰውየው ምን አለ? ላሟን አስሯት ወደዛ ሲሄድ እንቧ ትላለች። ቋ አመጣልሻለሁ አለ። ቋ አመጣልሻለሁ ሲል ላሟ በችጋር ሞተች። ስትታረድ ምንድነው ጆሮዋ ብቻ ነው የሰባው። ለምን? የሰማችበት አልተደረገላትማ። ጮታችን ስንጮህ አረ ያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ። ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም እሺ እሺ ነው ይደረጋል ነው። ግን ሲደረጋል ነው ብሎ ብሶ ማጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ እንገባ ጀመር። ከምን ተችግሩ አንፃር እኔ ጠለታ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገር። ህዝቡም ማስቀዳሽ ጠፋ። ኧረ ዛቲም ማጣል ምን ይሻለናል? ህዝቡም ተችግር አንፃር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ ኡዋል ስንል የሚሰጠ ምላሽ ምንድን ነው? የሞተ ምላሽ ነው። ችግር የለም አለ በቂ። ኧረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ ተቃጥሏል የሚል አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል። ሴት አንጥተህ ነው ቤተክርስቲያን አልተቃጠለውም በውሸት ተቃጥሏል ትላለህ። ሴት አንጥተህ ነው። እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ ባሻ ግርማ የሚባሉ ያዛሉ እኛ ጋር አድማ በትኖች እነኛ ሁሉ ነው ያሉት። የሞተው 2 ሰው ነው፣ የተቃጠለው ጭራ ቤትም አልተቃጠለ ነው። ይሄ ሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ለታ መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አሉኝ። ይሄ ባሻ ግርማ የሚባል ተመቶ እዛ ነው ያለው። ስጣቸው የኔን ስልክ እዛም ወዲያ አረጋልኝ። ያ ስልክ መደወል ቆመ። ሴት አንጥተህ ነው ይሄን የምታደርገው? ማስፈራሪቸው ብፈራም አልናገርም ብል መሞቴ አይቀርም። ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው፣ እንደ ጫካ አይደለም፣ ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳስ። በቃ ይሄ ነው። ስላዳመጣችሁኝ አመሰግናለሁ። ድምፅህ አይሰማም ቀሲስ። እሺ ክቡራን አባቶቼ ሁላችሁም እንደምንሰነበታችሁ።
እንደምን ከረማችሁ። አንድ ጊዜ ቴክኒኩን ከዚህ ጋር አሬንጅ እንዳደርገው ነው። ይሄንን ቪዲዮ አሁን የሰማነውን እንግዲህ የሰሞኑ የምስራቅ አርሲ የመከራው ገፈት ቀማሾች የጠለታ ገብርኤል ካህናትና ምዕመናን ያሰሙት ጩኸት ነው። ሌላም ተከታይ ቪዲዮዎች አሉ። አንድ ቪዲዮ የዛው የጠለታ ቀበሌ ገበሬ ማህበር ምክትል ሊቀመንበር በኦሮምኛ ረጅም ንግግር ያደረገውን በኋላ በሌላው ንግግር መካከል ላይ እናቀርበዋለን። ነገር ግን ዛሬ ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ ለረጅም ጊዜ በዚህ ጉዳይ ላይ በአገርና በቤተ ክርስቲያን ጉዳይ ላይ ቤተ ክርስቲያንን ለመጠበቅ ምን መደረግ አለበት በሚለው በተለያዩ መንገዶች ብዙ ስራዎች ሲሰሩ ቆይተዋል። ይህኛው ደግሞ ለየት የሚያደርገው አሁን ጉዳዩ እየገፋ ሄዶ አትግደል፣ አትገደል፣ ስለ ሃይማኖት ተጋደል የሚለው መርህ መሰረታዊና ምናልባት ይህንን መከራ ጊዜ ሊያሳልፈን የሚችል መሰረታዊ ጉዳይ ነው። እንደ መነሻ እንደ መግቢያ አንድ ሁለት ነጥቦችን ሳነሳ ምዕመናን፣ ካህናት በአሁኑ ወቅት ልናውቀው የሚገባ ወይም ሊታወቅ ይገባል ብዬ የማስበው ጌታ ስለ መንጎቹና ስለ እረኞቹ ስለ ሌባው ሁሉ ጠባይ ምን እንደሆነ ሲናገር ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም ይላል። የሌባ ጠባዩ ይሄ ነው። የሌባ ጠባዩ ይሄ ነው። የሚደንቀው ይሄ ሌባ ከምናቀው የሌብነት ጠባይ ለየት ማለቱን የምናቀው ምናልባት አንድ ነገር ያጠቃና ዘርፎ ይሄዳል። ሰውየው የሌለበትን ጊዜ ይጠብቃል። ሌባ አሳስቶ ይመጣል፣ ያገኘውን ይዞ ይሄዳል። ጌታ የተናገረው ግን ከዚህ የከፋ ነው። ሶስት ጠባያት አሉት። ሶስት ጠባያት ይሄ ሌባ። አንደኛው ይሰርቃል። ዕቃ ካገኘ ያነሳል፣ ይወስዳል። ይሄ መስረቅ ነው። አንደኛው ጠባዩ ይሄ ነው። ሁለተኛው ሊያርድ ይላል። ሊያርድ ይላል። ያረደውን ይዞ ብቻ አይሄድልም የሚሄደው፣ ያርደዋል። ያርደዋል፣ በህይወት እንዳይኖር ያደርገዋል። አንዱ ጠባዩ፣ አንዱ መለያዩ። ሶስተኛው ነገር ያጠፋዋል። ያጠፋዋል። በእኛ ቤተ ክርስቲያን ላይ የብልጽግና መንግስት አብይ አህመድ የሚመራው መንግስት አይታችሁ እንደሆነ አትግደሉን ብቻ ነው የምንለው፣ አታፈናቅሉን ብቻ ነው የምንለው። ሶስቱንም ያደርግብናል። ይሰርቃል። ምዕመናን ተሰርቀዋል። በደቡቡ ክልል በተለያየ ክልል ማህተባቸው እየተቆረጠ እስልምናን ከዛሬ ጀምሮ ተቀብላችኋል በግድ እየተባሉ ማህተባቸው የሚቆረጡ ምዕመናን እዚያ ቦታ ላይ የሀገረ ስብከት ሊቀ ጳጳስ አለ። እዛ ላይ የሀገረ ስብከት መዋቅር አለ፣ የወረዳ መዋቅር አለ። ለቤተ ክርስቲያን ሩቅ አይደለም። ሁለተኛው ሊያርድ። በዚህ 8 ዓመት ውስጥ ቢላዋ አንገታቸው ላይ ያረፈ ስንት ምዕመናን ስንት ካህናት አሉ። እሱ ብቻ አይደለም፣ አልፎ ተርፎ ገዳማት ገብቶ በአሰቃቂ ሁኔታ ካህናት፣ መነኮሳት፣ መናንያን ከመነኑበት ዋሻ ወጥተው ይታረዳሉ። ሶስተኛው ያጠፋል ነው የሚለው። ያጠፋል፣ ወደ አለመኖር ተወስደው ያልታወቁ። ይሄ በምዕመናን ህይወት ሁሉ ነው። በኢትዮጵያውያን ላይ ሁሉ የተዘመተ ዘመቻ ነው። የት እንዳሉ አይታወቁም የሚሉት የጠፉ የተሰወሩ አሉ። ስለዚህ እንጂ ስለሌላ አይመጣም ይላል። ይሄ ጠባይ ነው። አጋንንታዊ ጠባይን መንግስታዊ ጠባይ ሆኖ ማለት ነው። አሁን የምናየው
ከጅምሩ ከአመጣጡ የኢትዮጵያን መሰረታዊ እሴቶች፣ ታሪክ፣ ባህል፣ ትውፊት እነዚህን ሁሉ እየገለባበጠ በማፈራረስ ላይ ያተኮረ ነው። አንድ ጊዜ በፓርላማ ላይ ከዚህ በኋላ ባህሉን ሁሉ የነበረውን ነገር ሁሉ አበለሻሽተነዋል፣ እንደ ትላንትናው አይደለም የሚል ንግግር በመሪው ተነግሯል። ይሄንን ዝም ብለን ስናየው ንግግር ይመስላል። በአኗኗራችን ማህበረሰቡን ያስተሳሰሩ ጉዳዮች፣ የአስተሳሰብ ጉዳዮች በወጣቱ ላይ ምንድነው እየተሰራ ያለው? ምንድነው እየተፈቀደ ያለው? የቲክቶክ አዋርድ ይላል፣ በቃ መከራውን ይበላል፣ ራቁቱን ሆኖ ወጣት ይወጣል። ኑሮ ውስጥ ምን እየተደረገ እንዳለ አያውቅም። ትምህርት ቤት ጠፍቶ ባዶ ሆኖ መማር የማይችል ማህበረሰብ ከ4 እና ከ5 ዓመት በኋላ ምን አይነት ዜጋ እናፈራለን ብሎ አይጨነቅም። ታህሳስ ሲመጣ አብያተ ክርስቲያናት ባዶ ሆነው አይናፋት ዝማሬ ብለው ግልብጥ ብለው ይወጣሉ። የዛ ቀን ሰልፊ፣ የዛ ቀን ፎቶ ፓርላማ ላይ ግብአት ይሆንና ይሄው ታዲያ በአገሪቱ ድፍን ጥምቀት ስንት ሺህ ታቦት ወጥቶ ገባ፣ ምዕመናን በመቶ ሺህ የሚቆጠሩ ምዕመናን ለዝማሬ ወጥተው ሰላም ገቡ፣ እናንተ ግን ሰላም የለም ትላላችሁ እያሉ በራሳችን ጉዳይ ፕሮፓጋንዳ ይሰራብናል። የሱ ማድረግ የሱ መስራት ስራው ስለሆነ ነው። የእኛ ግን መደንቆር ነው የሚያሳዝነኝ። አይላፋት ሆነን ቆመን አደባባይ ወጥተን መዘመር ነው። አደባባይ ሚሊዮን አይላፋት ሆነን ወጥተን አትግደሉ ማለት ነው የሚቀድመው። ከፖለቲካ ነፃ እስከሆናችሁ ድረስ አደባባዩ እንዴት ነው ሰውየውን መጠን የምናወጣው? አታስብ ማለታችን እኮ ነው። ስለ ሀገር አታስብ፣ ስለሚገሉ አታስብ፣ ስለ ኑሮ አታስብ፣ ስለ ትምህርት ቤት አታስብ፣ ስለ ነፃነት አታስብ። ይሄንን አስተሳሰብ እንደ ባህል እየገባ ከዛ ባሻገር አርፈ ብትቀመጥ ምን አይሻልህም ወይ? ምን አለ ዝም ብትል? እንዲህ አይነት ኦርቶዶክሳዊ አስተሳሰብ አገሩን የሚያሳጣ አስተሳሰብ በካህናቱ አይ በሂደት ይሄንን ጉዳይ እናስተካክለዋለን። አንገት ላይ ቢራሆ ተስሎ በሂደት አንተ እኮ በሂደት የምትቆይ ብትሆን ኖሮ ነው የሚያኖርህ አካል ቢሆን ኖሮ ነው። ስለዚህ ይሄን ሁሉ ነገሮች እየገለበጠ ነው። አካሄዱ ሰይጣናዊ ነው። ሰይጣናዊ አካሄድ ማለት ነው። ሰይጣን መጀመሪያ የሚጠቀመው ጉልበቱን አይደለም፣ ጥበቡን ነው የሚጠቀመው። ኦ ሔዋን ንግሥተ ሰማይ ወምድር የሚለውን ቃል አንቺ የሰማይና የምድር ንግሥት ነሽ የሚለውን የኢትዮጵያ ቤተክርስቲያን ለኢትዮጵያ ጌጥ ናት አይደል ያለው? አጋንንታዊ ነው። የይሁዳ ሰላምታ ቅዱስ አባታችን የጠፉ በጎችን ይዤ መጣሁ ብሎ እጅ መሳም፣ ይሄ አላዋጣ ሲል በጉልበት ይመጣል። ይሄ አላዋጣ ሲል በጉልበት ይመጣል። ማረድ ጀመረ፣ መንቀል ጀመረ፣ መፈንቀል ጀመረ። የጅማ ጉባኤ ዛሬ 2 ዓመት ይመስለኛል፣ ዓመት ከምናምን ወይ 2 ዓመት ወደ ጅማ ሄደው እነዚህ ድሮ አመራሮችን ሰብስቦ በተደረገው ግምገማ የደረሱበት ነገር ምንድን ነው? ብዙ ነገሮችን ተቆጣጥረናል። ነገር ግን እስካሁንም በበቂ ሁኔታ ያልተቆጣጠርነው ማንን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው። እስከታች ድረስ መዋቅሩን አልያዝንም። ይሄ ነበር ግምገማቸው። ከዛ በኋላ ባደረጉት ጥረት ዛሬ አንድ ደብዳቤ ሲወጣ እንኳን የብልጽግና ተወካዮች ያውቁታል። የሲኖዶስ መግለጫ ብልጽግና ሳያየው ሳያጸድቀው የሚወጣ የሲኖዶስ መግለጫ አለ ወይ? አለ ወይ? በዚህ ልክ ነው የኢትዮጵያ ቤተክርስቲያን መንግስት አስገባሪ አድርጎ አንገት ያስደፋት። የቤተ ክርስቲያን መሰረታዊ የአባቶች የሲኖዶስ መሰረታዊ ድርሻቸው ምንድን ነው? ምዕመናን ክርስቶስን እንዲመስሉ
ማድረግ የክርስቶስን ስዕል ውስጣቸው መሳል ለእግዚአብሔር መንግስት ማዘጋጀት ነው። በስጋም በነፍስም የሚያጠቃቸውን ሁሉ መከላከል በፈርጀ ብዙ በጦርነት በረሃብ በእንግልት ለሚሰቃዩ ምዕመናን የኛ ሲኖዶስ ምን እያደረገ ነው? አንድ ጊዜ እንኳን የሲኖዶስ አጀንዳ አልሆኑም የምዕመናን መፈናቀል። የመጨረሻ ላይ የዜና ግብአት አሊያ ደግሞ የመግለጫ ግብአት ተደርጎ እንደ አንድ ሊጻፍ ይችላል። ያ ግን አይደለም፣ መሰረታዊ ጉዳዩን አይፈታውም። ጥቃታችን ስርዓታዊ ነው መንግስታዊ ነው ብሎ ማመንን ይጠይቃል። መጀመሪያ ጠላትን መለየት፣ ከዛ በኋላ ከጠላት ጋር የምንነጋገርበትን ሁሉ ስትራቴጂ ማስቀመጥ። እንዴ ለሰማዕታቱ ዕውቅና መስጠትን ማነው ፖለቲካ ያደረገው? ከዚያ ባሻገር አሁን ሄዶ የደረስንበት ምንድነው? ከመንግስት ጋር ተግባብቶ መስራት አግባብነት አለው። ብፁዕ ቅዱስ አቡነ ተክለ ሃይማኖት እንኳን ያደረጉት ከደርግ ጋር ተስማምተው ነው። እና በደርግ ጊዜ አምሮብን ያለፈው ካድሬ እኮ የቤተ ክህነት ሰራተኛ የሆነው እኮ በደርግ ጊዜ እኮ ነው። ካህን እኮ ቀሚስ ለውጦ አሁን የምናያቸውን ካፖርት የለበሰው እኮ በዛ ጊዜ እኮ ነው። የአብነት ተማሪዎች ትምህርት ቤቶች እኮ በውትድርና ማፈስ የተጀመረው ያኔ ነው። ጣሊያን ያደርግ የነበረው የመጀመሪያ የአብነት ትምህርት ቤቶችን ማፍረስ ነው፣ በቦምብ መቀጥቀጥ ነው፣ የተማሩ ሰዎችን ሁሉ መግደል ነው። ታውቃላችሁ፣ ከዚህ ከትግራይ ከአማራ ክልል በተለይ አማርኛ የሚናገረውን ወደዚህ ወደ ሶማሊያ ወደ ምን አካባቢ ትምህርት ቤቶች ከአራተኛ ክፍል በላይ እንዳይማሩ ነበር ያደርግ የነበረው። ከአራተኛ ክፍል በላይ መማር አይቻልም። የሀገሪቱ ዜጎች አልተማሩም ስንል ነገ ያልተማሩ ምዕመናን እንደሚፈጠሩ ማወቅ መቻል አለብን። እሺ አሁን ከመንግስት ጋር ሲተባበሩ ምንድን ነው እየሆን ያለ ነው? በብዙ ጩኸት ሳይፈልጉ በግዳቸውን ወደ አርሲ ሄዱት። የሲኖዶስ አባላት ቢያንስ 10 ጳጳሳት ከመምሪያ ሰራተኞች ጋር ሆነው የተነሱት አሰኮ ያሉትን ምዕመናን ለማየት ነው። 4 እና 5 ኪሎ ሜትር ሲቀራቸው እዚያ ላይ ተደወለ። ያሰጋችኋል ተመለሱ። እንዴ ምዕመናን ውስጡ እያሉ እንዴ ምዕመናኖቻችን ልናይ እንሄዳለን፣ ምዕመናኖቻችንን የቀመሱትን እንቀምሳለን ነው ወይስ ወደኋላ መመለስ ነው? ለዚህ ነው ምንደኛ እረኛ ስለ በጎቹ አይገደውም፣ ተኩላ ባየ ጊዜ ይሸሻል የሚለው ይሄን አይደለም? ለምን እነሱ የቀመሱትን እንቅመስ አይሉም? እስቲ እንጋፈጠው ለምን አይሉም? እንዳይሄዱም የሚያደርጋቸው ከኋላ ደውሎ ማን ነው? ራሱ የመንግስት አካል ነው። እሺ ተመልሰው አቦምሳ ላይ ያሉ ምዕመናንን አገኟቸው። ቢያንስ የተፈናቀሉት የደረሳቸው ሪፖርት እንኳን 3000 ሰዎች ናቸው። ከዛ በኋላ የሆነውን ነገር አንድ ነገር ባሳይ እዚህ ላይ የጉዳዩን የሚያጠናክረው ይመስለኛል። ይሄንን ቪዲዮ ነው ለተፈናቀሉት አድርጉን። እኛም ያው አመጣነውን አውቃችሁታል። ይህንኑ የሚያክል ለተፈናቀሉ ሌላ ገዝቻ አቀርባለሁ። አሁን ሽማግሌዎች ወይም ተፈናቃዮች ለጳጳሳት ይሄንን አቀረቡ ተብሎ ዘገባ ይዘገባል። ለመሆኑ በጾመ ሐዋርያት በሬ የሚያቀርብ ምዕመን ምንድን ነው? አሁን ይሄ ይመስላል። ማን ያቀረበው? የአቦምሳ ከተማ አስተዳደር ሙስሊሙ አስተዳደር ነው። እንደው በድንገት ለመጣስ እንደው በሬ ነው ይዞ ከሚሄደው። እነሱም በሬ ተቀብለው ለተፈናቀሉ ስጡልን። ችግራቸው በሬ ነው? ችግራቸው ስጋ ነው? ችግራቸው ስጋ ነው። ስለዚህ እንዲህ እየተመካከሩ ያኛው ይገላል፣ ይሄኛው ሽፋን ይሰጣል። ከሆነስ በኋላ ከተመለሱ
በኋላ ቤታቸውስ መግባት ነበረባቸው ወይ? ምንድነው ቀጣዩስ ማቀድ ያለባቸው? እኛ ምዕመናኖቻችን ልጆቻችን ልናገኝ ሄደን አልቻልንም። መንግስቱ ሆይ ምንድነው የሰራው? አየነው፣ መግባት አይቻልም። የነገስ ዋስትናቸው ምንድነው? ብሎ መጠየቅ ያስፈልጋል። ዋነኛው የዚህ ጉዳይ አስጠቂያችን የቤታችንም ችግር እንደሆነ ልናስብ ያስፈልጋል። አርሲ ምንድነው? ለምንድነው አርሲ ላይ ትኩረት የተደረገ? አንድ ሁለት ሶስት ነጥቦችን ልጥቀስ። የመጀመሪያው ነገር ለረጅም ዓመታት አክራሪዎች ጽንፈኞች በአርሲ ላይ ሐሰተኛ ትርክት ሲያሰርጹበት ኖረዋል። ሰፋሪ የሚል ሙቸከኛ ሙረኒ ጡታችንን ቆርጠዋል የሚለው ትርክት የለይን የለው አርሲ ላይ ሰሞኑን ሰምታችኋል። ፀሐይን ታሪክ እንጠይቃት የኦሮሞን ታሪክ እንጠይቃት ብለን ጠየቅናትና ታሪክ ስታወራ ሰምተው ነው። በኋላ ምንም አላወራ አለች። አሁንም ብትጠየቅ አላወራ አለች። አሁንም ብትጠየቅ አላወራ አለች። በኋላ አቶ ማን ነው የሚባሉ ሼክ ማን የሚባሉ ሰውዬ ተነስተው ፀሐይ ስታወራ ሰማኋት፣ እሱን ተውት፣ ሌሎቹ የነገሩን ተውትና እኛ ሼካ የነገሩን ታሪክ ላይ እንነሳ። እንግዲህ ከጨረቃ ወይም ከፀሐይ የሚመጣ ታሪክ ላይ ማለት ነው። ምንድነው እየተደረገ ያለው? ምንድነው እየተደረገ ያለው? ምን ለማድረግ ነው? በእኛ አካባቢ አንድ ሰው ቀናቢል አንገቱን በሜንጫ እንቆርጣለን የተባለው የት ነው? አርሲ አልነበረም? ይሄ ሁሉ ሲባል ይሄ ሁሉ ሲደረግ እነ ቀሲስ በላይ ያን ሁሉ ህዝብ ሰብስበው ታቦኒ ሀቃ ጨቢ ገረከኝ ነው ሮባ እያሉ ታቦት ይወርዳሉ ይዘንባሉ፣ እኛ ግን ሌላ ቦታ አይዘንብም እያሉ የቀልዱ የነበረበት ቦታ ነው። ዛሬ እሱ ወደ ግድያ አመራ፣ እሱ ወደ ሞት አመራ፣ ወደ መፈናቀል አመራ። ሁለተኛ በኦሮሚያ ላይ ቤተክርስቲያን መሬት ይዛለች የሚለው ሁለተኛው ትርክት ነው።
ሶስተኛው አካባቢውን ከኦርቶዶክስ ነፃ ማድረግ የሚለው ፕሮጀክት አካል ነው። እነዚህ ተባበሩ። ይሄንን ጉዳይ ፕሮጀክቱን ማን ያፋጥነዋል? መንግስት በእቅድ በፕላን በመሳሪያ በምን ይሄ በግልጽ በአካባቢው ያሉ ሰዎች የተመሰከረ አማስ ዘበነ ባባ ኑረች ሰኒፍ እቲያነማ ከናራ ከንጋየ ማን ያማቁበቴ አመንታ ክርስቲያን ባባቱ አመንታ ሙስሊማታይ አምሊሻ ጁንጉበኒ ካማከ ኤኒኑ ጉብሲስ ማና ሆዴ ጉበቴ አርጉያ ዲደሪ ሰዲ ሁምና ዱፌ አርባቀላ ሆዴ ቀለኒ መናሰነ ከምባብኒ አሳም ቢሰኒ እቺ ሙራ ጉብሲሰኒ ጉቢስ የጋራ ወተሜ ሞዳ አማ አቺቡስ ኩነማ ሀርኪ ጉዳ ከንጅሩ ወረ ሞቱማ ቢራ ሸኔን አለበይ አማለ ሸኔ ቆፋን ከኑ ሳሜት ማሊ ባሻገር ማን ይጅራል ቶሌራ እንጅራ ረገን ከሆነ ማሊ ያሰጎ ይጅራ ዱበርቲ ጉዳቱ ከበኛ ከያሳ ሸኔ ቆፋንቲ ሐዋሳ ኑረ ከዱልቺሳ እቲያንሴ ገርጋሳ ጋፈዴጅ እቲያነ ገንዳን ቱሌሮሳ ወረ ቢዮ በከቴ ጀዮ ጋመዱ ከሌለ ካሴት እንጅራ ናዲ ደምጃ ቆፋ ከነ ጀራቢራ ከንጅሩ እንገልማው ረከቴ ደበጀና እኒበር ወራኑ ደበ እንታው እኑ ወራን አምቡል በርሞቱማል አማስ እቲ ደበ ናሞኒ አንጎራ ጅራን አርዳስ ቦሩስ ንግጭስሱ ከካያለ ተን ኡመታ ኢትዮጵያ አና ሰው ያዱ ተቆራ ብቻ ሰራቀበ ወዲን ይለሰኑ እታንሴ አማ የሮዳም መናኝ ጀራጀራ ታቦታ ለምዋጃሩ ዱርዴካ እንዴ ኩኑ አባ ከኛ ልጅራይ ነማ ለማ ታቦኒ ማኒ ታቦታ ሂንጉ ወንዴ ጀደሜ ቢልቢላዳ ይጄካ ዩራ ቱራ እታንሲደኑ ነማታ ቀምስ አጋብግሌ ፍራ ቀምና ካኒ ቢልቢሌ ካንጀ ቢልቢላ ነው ቀመመን ነማጃቲ ፊ መናጃ ከጆብደ ኩኑ እንደማሊ አማስ መኒ ጃረሜ ታቺ ታቦኒ ሊወዲቤ መኒ ጃረሜ ነው ከንደም ደንደን ማለት ዱርሳ ሞቱማን ኦሮሚያ ኢትዮጵያን ቶኩ ወራስ ሴሊ ሸኔታዬ ዋጅራታዬ ለማብለሱ ጋር ተካምፒ ያውደቱ ለማፋ ዲና በሰደ ጅሩ ቁልቁሌሴ ባሴ ድሬ ቁልቁሌታይ ካኔ ዴቢናች ድሬ ቁልቁሉ የገንታኔ ነሞናች ዴቢኔ ዱሙ መናጃራማ አመናመታጃራማ ሲሪ ዲናን ዲና ቱቀበሙ ቀባ ዲና ዋጅራ ኬሳ ጅሩ ለሃባው ኑዲና ሰዲ ኑራክሲ ዲና ተቆ ተወሰነ ጅሩ ዲና ለማ አሰገሰ ጅሩ ዲና ሰደባ ከዋጅራ ጅሩ ኑራክሲ ከናውንዳ ኑፈያዲ ኩማታ ይሄ በግልጽ ከነ ችግሩ ከነ መፍትሄው በግልጽ ነው ያስቀመጡት። የቀበሌው ምክትል ሊቀመንበር ናቸው። ጠላቶቻችን 3 ቦታ ነው ያሉት ሲደመድሙ፣ ከጫካ አሉ፣ ቢሮ ውስጥ አሉ፣ ውስጣችን አሉ። አሁን ቤት እንሰራላችኋለን ህንፃውንም እናንጻለን ይላሉ። ነገር ግን ነገ መተው ላለመግደላቸው ዋስትናው ምንድነው? ከጫካ ያሉትንም ያጥራልን፣ መንግስት ውስጥም ያለው አሁንም ችግሩ እዚህ ውስጥ ነው ይላል። አሁን ቤተ ክህነቱ መጠየቅ የነበረበት ይሄንን ነው። አሁንም ቢሆን የንቅናቄያችን መሰረታዊ ጉዳይ ከሌላ ቦታ የሚያድንን ሰው መፈለግ አይደለም። ምዕመኑም እያለቃቀሰ መኖር አይደለም ያለበት። ይሄ ጉዳይ በጣም ፈርጀ ብዙ ነው። አሁን እንደተጀመረው በየሶሻል ሚዲያው በቲክቶኩም አርቲስቱም በአርቱ በግጥሙ በእንጉርጉሮ በየለት ኑሮው መከራውን መግለጥ መቻል አለበት። ይሄ አንዱ ተጋድሎ ነው። ስለ አርሲ ቤተክርስቲያን ለመናገር የሆነ እንትን ውስጥ ገብቶ አሊያ ደግሞ ካህን ብቻ መሆን አይጠበቅበትም። ኢትዮጵያዊ በመሆኑ ብቻ አርሲ ላይ የሆነው እልቂት ነገ ከነገ ወዲያ የት ይመጣል? 4 ኪሎ ይመጣል። አቡነ ማርቆስ እንደተናገሩት አሁንም 4 ኪሎ ያለውን ነገር ስለማናውቀው ማለት ነው። በየቤተ ክርስቲያኑ ሰንበት ትምህርት ቤት ውስጥ ምንድን ነው የሚሰራው? መዝሙር ጥናት ነው እድሜ ልካችንን እኛ እያለቅን።
አሁን የኢትዮጵያ ቤተክርስቲያን ትልቁ ስኬቷ ህንፃ ነው። ከአገር ውስጥ እስከ ውጪ ያለው ስለ ህንፃ ነው የሚጨነቀው፣ ስለ ሞርጌጅ ነው የሚጨነቀው። እዚያ ያሉትን ሰዎች ማገዝ መርዳት ብንችል ኖሮ ገዳይ ያቆማል። የኛ ጠንካራ አለመሆን ነው ማለት ነው። በየቦታው በየአጥቢያው ምንድነው ማድረግ የምንችለው? ምንድነው ማገዝ የምንችለው ይባል ጉዳያችን ወይም ተጋርሏችን ፈጣን ይሆናል። የሚገርለን አካል እኛ መከላከል ስንጀምር ማቆም ይጀምራል ማለት ነው። እግዚአብሔር ይስጥልኝ። ትንሽ አበዛሁት። ክብር ይስጥልን ቀሲስ። እንግዲህ በተለይ ከመልእክቱ ጋር በምስል ወድምጽ ተቀናብሮ የቀረበው መልእክት እንደሚያሳየው ጩኸታቸው ሰሚ እንዳጣ፣ አይዞባይ እንዳጡ፣ አስተዋሽ ተመልካች እንዳጡ፣ መከራና ስቃይ በዋይት ሃውስ ሆነው እረኛ አልባ እንደሆኑ አባት አልባ እንደሆኑ ነው የካህኑ መልእክት በተለይ በግልጽ የሚያስረዳውና ይሄ ደግሞ እንግዲህ ችግሩ ያለው ቤታችን ውስጥ እንደሆነ ዋናው ችግር ያለው የሚያመላክት የሚያረጋግጥ መልእክት ነው። ሰው ምንም አያድርግ፣ ምንም አይስራ፣ አይዞህ ልጄ ማለት መጎብኘት፣ ቅድም እንደተባለው እነኚህ ሰዎች በመከራ ውስጥ ናቸው፣ በስቃይ ውስጥ ናቸው፣ እያለቁ ነው ተብሎ ከዛ በኋላ ሰላም ስለሆነ ነው ጉዞ የተጀመረው። መሄድ ትችላላችሁ ተብሎ ነው እንጂ ይሄ በግምት ወይም በግለሰብ የተቀናጀ አይደለም። የመንግስት አካል አውቆት አስተማማኝ መሆኑ ተረጋግጦ ነው ጉዞ የተጀመረው። ለምን ከመንገድ ተመለሱ? ችግር አለ ቦታው ላይ። ችግር አለ ከተባለ እኮ መንግስት አሁንም ማዳን አልቻለም ነው፣ እያዳን አይደለም። አባቶች አባት የሚለውን እንደው ለጊዜው እንውሰደውና ልጆቻችን ብለው ለማየት ሄደው ማየት ካልቻሉ መንግስት ያን አካባቢ አይገዛውም አያስተዳድረውም ማለት ነው። እና በዚህ ደረጃ የመረረ የከፋ የሚያሰቅቅ ኑሮ ላይ እንዳሉ ወገኖቻችን በእውነት ቃላት ያጥራል። አይምሮም በጣም ነው የሚረብሸው፣ ንግግርም ይጠፋል እውነት ስለዚህ ጉዳይ ለመግለጽ። ግን እኛ በተሻለ ቦታ ያለ ነው ችግሩ ያንገበግበናል፣ ችግሩ ይመለከተናል የምንል ምን እየሰራን ነው? የት ላይ ነው ያለነው? ምን ያህል መቀናጀት አለን? ምን ያህል መናበብ አለን? ምን ያህል እንቅስቃሴ ጀምረናል ከንግግር ባለፈ የሚለው ነው ቁልፍ ነገሩ። በእርግጥ የስራዎች ሁሉ መጀመሪያ እስከዛሬም ብዙ ስንመካከር ቆይተናል። አሁንም ደግሞ ያ የቀጠለበት አንድ ዋነኛ ምክንያት ፍሬያማ ለመሆን መቋጫና አቅጣጫ ለማስቀመጥ መርሃ ፍኖት እንዲኖር ለማድረግ ነው። እንግዲህ ከዚህ በመቀጠል ደግሞ ክቡር አባታችን መጋቤ ብሉይ መልእክት የሚያስተላልፉና ሐሳብ የሚያካፍሉን ይሆናል። ወደ ክቡር አባታችን ነው ወስዳችሁ ቀጣዩ ክፍለ ጊዜ ክቡር አባታችን የርሶ ነው። እሺ ክቡር ሰማዕቴ ቡራኬ ይድረሰኝ። ሁላችሁም እንዴት ሰነበታችሁ? እንዴት አረፈዳችሁ አላችሁ? የኔ መናገር እንኳን ያው በቴክኒክ ምክንያት የምንጠብቃቸው እንግዶች ከኛ ጋር መሆን ባለመቻላቸው ምክንያት ነው ሊሆን የሚችለው። ፈተና የሌለው አገልግሎት ስለሌለ እየጠበቅናቸው የነበሩ እንግዶቻችን እስካሁን ድረስ ያው ሳይሳካ ቀርቶ ያልመጡ መንገድ ላይ ይሆናሉ። ለማቆያ ያህል አንዳንድ ሀሳቦችን እኔም ለተወሰኑ ደቂቃዎች ለማጋራት ሞክራለሁኝ። መነሻ የማደርገው አሁን መጣ የተባለው ለውጥ
ከመምጣቱ በፊት በነበረው አጠቃላይ የውጭ ሀገር እንቅስቃሴ ላይ ግንባር ቀደም ተሳታፊነት የነበራቸው የሩሲያን አካባቢ ማለት ነው ብዙዎቹ ያሰቡትን ያገኙ በሚመስል መልኩ ዝምታን በመምረጥ ብዙ ርቀት ሄደው ሳይ እንደ ውስጥ እየታዘበ መሆኑን ሳልደብቅ በድፍረት መናገር ፈልጋለሁ። መጀመሪያ አንዳንዶች ያው ከዛ ህብረት ወጥተው አሁን ያለውን ችግር እየተናገሩ ያሉ አሉ። ማመስገን በሚያስፈልግ ጊዜ እነሱን የምናመሰግንበት ሁኔታ ይፈጠራል። ብዙዎች ግን ለዛ ነበር ወይ ያሰቡትን ለማግኘት አጣ ነው ያሉትን ለማግኘት ብቻ ነበር ወይ ይጮሁ የነበረው? ለህዝቡ አልነበረም ወይ? ለዲሴቱ አልነበረም ወይ የሚል ጥያቄ እንድናነሳ አድርጓል። ያ እንድናነሳ ደግሞ የሚያደርገን ከትናንትናው መከራ የዛሬው መከራ እጅግ በጣም በብዙ እጥፍ የበዛ ስለሆነ ነው። የበለጠ መናገር በሚያስፈልግበት የበለጠ መጮህ በሚያስፈልግበት እንዳውም 2-3 እድል ማግኘት የተቻለበት በሀገርም ውስጥ በውጭም እንደገና ደግሞ በተደላደለ በተስተካከለ መዋቅርን በጠበቀ የአስተዳደር ሂደትም ውስጥ ብዙ መደመጥ በሚገኝበት እድል ውስጥ በብዙ ዝምታ ውስጥ መቀመጥ አንዳንድ ደግሞ አልተናገሩም ላለመባል የተወሰነች ነገር ወርወር አድርጎ በሆነ መልእክት ውስጥ እንደው እኮ ብንናገር የበለጠ እኮ ሰው ይጎዳል በሚል ማደናገሪያ ንግግር መጎዳቱ ላይቀር ህዝቡ መሞቱ ላይቀር የፖለቲካ ሰዎች ሰልፍ ካስፈለገ እኛ በብዙ እጥፍ ልናደርገው እንችላለን፣ ግን እኛ እዚህን ስናደርግ እዛ ደግሞ ያሉት እንዲሆናሉ የሚል ማዘናጊያ እየሰጡ ዞሮ ዞሮ ግን ያው ግድያውን እንዲቀጥል ያደርጉት እንደነበረው አሁንም ይሄ ነገር ቤታችን ውስጥ ባሉ ሲደረግ ማየት የበለጠ ህመም እንደሆነና አይኖቻችንን ገልጠን ወዲያም ወዲህ ማየት አስፈላጊ እንደሆነ በትናንቱ የህዝብ አጋርነታቸው ዛሬም ልናያቸው እንደምንፈልግ መንገር የመጀመሪያው ነጥብ እንደሆነ ማስመር ፈልጋለሁ። አንድ ሁለተኛ በየአጥቢያው ሁላችን በምንቆምበት መድረክ እንደው ዝምታን መረጥን ብለው ባሰቡበት ጊዜ ወይም እነሱ ያሰቡትን አልተናገርንም ብለው ባሰቡ ጊዜ እንዲህ ናችሁ ብለው ብያይ ለመስጠት ይሞክሩ የነበሩ በአስተዳደር አካባቢ ቤተክርስቲያን በቅርበት በማገልገል ላይ የነበሩ ሁሉ ዛሬ ዝምታችሁ ምንድን ነው? እነሱ ምን ፈልገው ነው? እንደው ኃላፊነት ላይ ያሉትስ እሺ መቼም አገር ቤት ደርሶ ለመምጣት ስለፈለጉ እንደው የተወሰነ አንደበታቸው ተያዘ እንበል። ኑሯቸውን እዚህ ያደረጉት በውጭ ዓለም ያደረጉት ምንድን ነው? የዝምታቸው ምንጭ አለ ወደማይጠየቁት እንደ ትናንትናው ለምንድን ነው የማይወተውቱት የሚል ጥያቄ አለኝ። ያልተገባ ተጽዕኖ ያሳድር ማለት አይደለም። ለእውነት ይቁሙ፣ ለተጎዱት ይቁሙ የሚል ነው። አንድ አጥቢያ ውስጥ የተፈጠረ ችግር የሚሸመገልኩበት ሁኔታ ስለነበረ አንዱ ችግር አንደኛው አካል ግፍ ፈጻሚውን አካል አውግዞ ሲናገር ሌላኛው አካል ደግሞ ተከላከለ። ስለዚህ ግፉ ትክክል ነው፣ ተፈጽሟል፣ መወገዝ አለበት፣ የተከላከለው አካል ግፍ ፈጻሚውን ደግፏል በሚል ውዝግብ የተፈጠረ ችግር ነበረ። እኔ ለመዳኘት ለመሸምገር ሞክሬ ነበረው በዛ በሰዓቱ ማለት ነው። እና ያን ጊዜ ተጎዱ ተገፉ ያልናቸው ሰዎች አሁን ቁጥራቸውን ጨምሯል፣ አድማሱም ሰፍቷል። ያን ጊዜስ እንደው አየኝ አላየኝ የሚል ትንሽ ፍርሃት ነበረ። መቼም መንግስት ሆኖ ፍርሃት አለ ባይባልም ግን ቢያንስ ለማስተባበልም ይሞከር ነበረ። ሌላ ነገር ደግሞ አሁን ግን ምንም በሌለበት ሁኔታ ነገሮች እጅግ በጣም ጎልተው ከዳር እስከ ዳር
መጀመሪያ መግለጫ እየተሰጠባቸው ለአፈጻጸም እንዲመች ሽፋን እየተሰጣቸው ተግባራዊ የሆኑ ባሉበት ዘመን በዛም በዚህም የሚታየው የዝምታ መንፈስ እውነቱ የረከሰ መንፈስ ስለሆነ ይህንን መንፈስ በጠበልም በመስቀልም ማስወገድና ለተገፉት ድምፅ መሆን ለውጥ እንዲመጣ እኛ እንትና ወጥቶ እንትና ይግባ የሚል አሰኒ በግሌ እንደዛ ታሳቢ የለኝም። የእናቴ ልጅ የአባቴ ልጅ ሄዶ ዛሬ የሚቀመጥበት መንገድ የለውም። ኢትዮጵያ እስከሆነ ድረስ ለሀገሪቱ የሚጠቅም እስከሆነ ድረስ ማንኛውም ሰው በስልጣን ላይ ቢቀጥል የግል ተቃውሞ አይኖረኝም። ግን ህዝቡን የሚጠብቅ ህዝቡን የሚወድ ህዝቡ የሚወደው እንዲሁም ፍላጎቴ ነው። ለዚህ መስራት አለብን የሚለው እንደ መነሻ እንደ መግቢያ ለማስቀመጥ ነው። ከዚያ እኛ ጋር ያለው ነጥብ የአንዳንድ ሰዎች የሚያንጸባርቀው እንትን የሚጋጩ ድምፅ ይጠፋ ይሆናል። በዮሐንስ ወንጌል ምዕራፍ 3:11 እና በሐዋርያት ሥራ ምዕራፍ 4 ቁጥር 20 ላይ